አንዲት እናት የሽርቷ መፍሰሱን እንዴት ልታውቅ ትችላለች? ዶክተር ብርሃን ብርጭቆ እባላለሁ። በመስታወት የእናቶችና ህፃናት የህክምና ማዕከል የማህፀንና ጽንስ ስፔሻሊስት ሐኪም ነኝ። ዛሬ ስለ ሽርቷ ቀድሞ መፍሰስ እናወራለን። አንዲት እናት የሽርቷ ቀድሞ ፈሰሳት የምንለው ምጥ ከመጀመሩ በፊት የሽርቷ ከፈሰሰ የሽርቷ ቀድሞ ፈሰሰ እንለዋለን፣ ወይም ደግሞ ፕሪማቹር ራፕቸር ኦፍ ሜምብሬን እንላለን። የሽርቷው መውለጃ ጊዜ ደርሶ 37 ሳምንትና ከዛ በላይ ከሆነ ተርም ፕሮም ወይም በጊዜው የፈሰሰ የሽርቷ ልንለው እንችላለን። ከዛ በፊት ከሆነ ደግሞ ፕሪተርም እንለዋለን። ከጊዜው ሳይደርስ የፈሰሰ የሽርቷ እንደማለት ነው። የሽርቷ መፍሰሱን አንዲት እናት እንዴት ልታውቅ ትችላለች የሚለውን ብዙ ጊዜ እናቶች የሽርቷ መፍሰስን ላያውቁ ይችላሉ። አንዳንዶች ደግሞ በክትትል ጊዜ በደንብ ከተረዱት በደንብ ዲቴክት ሊያውቁት ይችላሉ። ስለዚህ የሽርቷ መፍሰሱን ለማወቅ አንዲት እናት ሁልጊዜ የምታደርገውን የውስጥ ፓንቶቿን ቼክ ማድረግ ያስፈልጋታል። ብዙ ጊዜ የሽርቷ ሲፈስ በዛ ያለ የሽርቷ ይፈስና ከዛ በኋላ ደግሞ ውሃ ነገር ሽንት የሚመስል ወይም ንጹህ ውሃ የሚመስል ነገር በጭን ላይ ወይም ደግሞ ፓንትን ሊያበሰብስ ይችላል፣ ወይ እንደተኛች አንሶላ ላይ ፈሶ ልታገኘው ትችላለች ማለት ነው። እንደዛ ከገጠማት ወዲያውኑ ወደ ሕክምና መሄድ ይኖርባታል ማለት ነው። አንዳንዴ ደግሞ ትንሽ ብቻ ጠብ የሚል ነገር በየጊዜው ትንሽ ብቻ ሊፈስ ይችላል ማለት ነው። እንደዚህ አይነቱን ብዙ ጊዜ ሌላ ፈሳሽ ስለሚመስላቸው ዲቴክት አያደርጉትም እና ላይመጡ ይችላሉ። ስለዚህ ትንሽ ፈሳሾች በየጊዜው የሚፈስ ከሆነ ወይም ኮንቲኒዩስሊ ትንሽ ፈሳሽ በተከታታይ የሚፈስ ከሆነ የሽርቷ ፈሷል ማለት ነው። ወደ ሕክምና መምጣት ያስፈልጋል ማለት ነው። የሽርቷ መፍሰሱን እንዴት ማወቅ ይቻላል የሚለውን ያው ብዙ ጊዜ በሕክምና ቦታ አንዳንዴ በጣም ብዙ ሲሆን ኦቨርት ይሆንና ጭን አካባቢ ወይ ፓንትና በስብሶ እናየዋለን። ነገር ግን ኦቨርት ያልሆነ ከሆነ በደንብ ምልክቱ ኑሮ ግን የማይታይ አይነት ከሆነ ምናደርጋለን? ስፔኩለም የምንለው መሳሪያ አለ። ማህፀን ውስጥ እናስገባና ሰርቪክሱ ወይም የማህፀን ጫፉ ላይ ፈሳሽ መውጣትና ለመውጣቱን ቼክ እናደርጋለን ማለት ነው። የራሱ ማኖበር አለው። ያን ማኖበር በማድረግ ፈሳሽ መውጣትና ለመውጣቱን ቼክ እናደርጋለን ማለት ነው። እንደዚሁም ማህፀን ውስጥም ቫጃይና ውስጥ ፈሳሽ ነገሮች ንጹህ ውሃ ልናገኝ እንችላለን ማለት ነው። እንደዛ ካገኘን የሽርቷ ፈሷል ማለት ነው። ስለዚህ የሽርቷ ከፈሰሰ የራሱ ችግር ስለሚያመጣ ወደ ሕክምና ቦታ ተኝታ እንድትታከም ይደረጋል ማለት ነው። ምን ችግር ሊያመጣ ይችላል ለምንለው የሽርቷ ከፈሰሰ ብዙ አይነት ችግሮች ሊኖሩ ይችላሉ። ለምሳሌ ጊዜው ሳይደርስ ከፈሰሰ ልጁ ያለ ጊዜው ሊወለድ የሚችልበት ሁኔታ ይኖራል። ያለ ጊዜው በመወለዱ ምክንያት የተለያዩ ችግሮች ሊገጥሙት ይችላሉ ማለት ነው። እንደዚሁም የሽርቷ ያለ ጊዜው በመፍሰሱ ምክንያት ኢንፌክሽን ሊፈጠር ይችላል። ለምን? ያለ ጊዜው በመወለዱ ልጁን ለማቆየት በሚሞከርበት ጊዜ እናትየዋ ጋር ኢንፌክሽን ሊፈጠር ይችላል፣ ልጁ ጋር ኢንፌክሽን ሊፈጠር ይችላል። ኢንፌክሽኑ ደግሞ ሌላ ችግር ሊያመጣ ይችላል ማለት ነው። ስለዚህ የሽርቷ መፍሰስ ለኢንፌክሽን ሊዳርግ ይችላል ማለት ነው። ስለዚህ አንዲት እናት የሽርቷ ከፈሰሰ ሆስፒታል ውስጥ ተኝታ ሕክምና ማድረግ አለባት ማለት ነው። እንግዲህ የሽርቷው መፍሰሱ ከ34 ሳምንት በታች ከሆነ ብዙ ጊዜ በተቻለ መጠን እርግዝናውን ማቆየት ነው። የተለየ ችግር የኢንፌክሽን ሳይን ወይ ልጁ የመታፈን ነገር፣ ሌላ ችግር ወይ ደም መፍሰስ፣ ሌላ ተጨማሪ ችግር ካልተፈጠረ በቀር እናትየዋ ሆስፒታል ውስጥ ተኝታ አንቲባዮቲክስ እየተሰጣት እንደዚሁም ዴክሳሜታዞን የሚባል ሳምቦል እንዲጠነክር የሚያደርግ መድኃኒት እየተሰጣት እንድትቆይ ይደረጋል ማለት ነው። ከ34 ሳምንት በላይ ከሆነ ደግሞ እስከ 37 ሳምንት ባለው ጊዜ ውስጥ እንደ ሁኔታው እየታየ ቢወለድም ስለሚያድግ ልጁ መድኃኒት የዴክሳሜታዞን የሚባለው መድኃኒት ከተሰጣት በኋላ እንድትወልድ ሊደረግ ይችላል ማለት ነው። 37 ሳምንት ከሆናት በኋላ ግን 12 ሰዓት ወይ ደግሞ 8 ሰዓት ከጠበቅናት በኋላ ምጥ ካልጀመረ የምጥ መርፌ በመስጠት እንድትወልድ ማድረግ ይቻላል ማለት ነው። ስለዚህ የሽርቷ ከፈሰሰ ወደ ሆስፒታል ሂዶ ሕክምና ማድረግ ያስፈልጋል። ተኝቶ መታከም ያስፈልጋል ማለት ነው።